ምሩዬ ጫማ ገዝቼልህ እኮ ምሩዬ እንደምታስቢው ያለ ጫማ ገዛውልህ። የምትወደው አይነት ቆዳ ጫማ። እስኪ ለካው። ቆይ አንዴ ላስረዳሽ። አጋጣሚ ለካውና ሳየኝ። ግምቴ ልክ መሆኑን ማወቅ ፈልጋለሁ። እሺ ተረጋጊ፣ እለካዋለሁ። ለካውና ሳየኝ። የሸጠልኝ ሰው ግማሹን በብድር ስለተቀበልኩት ከቆያ አይመልስልኝም። ለካው። እየቀለድሽብኝ ነው? እየቀለድኩ አይደለም። ለካው። ልክህን ማውቀው መስሎኝ ነበር። እነሱ አይሆነውም ሲሉኝ፣ ቅድሚያ ለራሽ ሲሉኝ አይ እሱ ይቅደም ብዬ ነበር። ለካውና ግምቴ ማወቅ እፈልጋለሁ። ይሰፋኛል ምሩዬ። ተሳስቼ ነበር። አየህ፣ ግምቴ ልክ መስሎኝ ነበር። ተሳስቻለሁ ማለት ነው። ልክህን አላውቀውም ነበር ማለት ነው። ምሩ አምኛው ሲናገር ልቤን ብረት አለት። እሱ ተጫወተ በቃል በቀለበት። አንተ አባት አይሆኑም እንዴ? እንዴት እንደዚህ ታደርጋለህ? አባቴ ስለሆነማ ነው ይሄን የማደርገው። ሌላ ሰው ቢሆን ይሄን የማድረግ አቅሙ አይኖረኝም። ምን አይነት ጋጠ ወጥ ነው ባካችሁ? ማን ነው ጋጠ ወጥ? ንገረው፣ ማን ነው ጋጠ ወጥ? እኔ ነኝ ጋጠ ወጥ። ለአንዳንድ ነገር ትሆንሻለች። አመሰግናለሁ። ምንም አይደል። መጣሽ የኔ ቆንጆ። እንዴት ዋልክ? አንቺ ሴትዮ ግን ምንድነው ችግርሽ? ለምንድን ነው የምትከታተይ? ፈልጌው እኮ አይደለም። ልጃችንን ምን ላብላው? ልጃችን አትበይ አንቺ። እሺ ልጄን ምን ላብላው? ተቆራጩን ከለከልከን። ስራዬ ተበላሽቷል። ከየት አምጥቼ እናንተን ከርስን ሙላ? ለኔ እኮ አይደለም። እሺ ይሄን ጨቅላ ምን ላድርገው? ብትፈልጊ ግዴ፣ እኔ ምን አገባኝ? አሁን ጥፊ ከዚህ። ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ይቀራል። ፍቄሽን ኪዊሊ ይሸከሙኩሊ ብሎ አንከስ እያለ መንገዱን ይቀጥላል። ፍቄ የሰፈሩ ድምቀት ነው። ጨዋታው ጥርስ አያስከድነው። በዛው ልክ ሁሉን የሚያስደንቅ አስገራሚ ባህሪ አለው። ፍቄ ቆንጆ ሴት ይፈራል። እቺ ደግሞ የማን አባቷ ቆንጆ ናት እንዳትጠጋኝ ነገሯት ይላል። ለምን ያሉት እንደሆነ እኔ ቆንጆ አልወድማ፣ አባባ ይሙት ቆንጆ ሴት መልክ እንጂ ልብ የላትም ይላቸዋል። ሁሉም ያውካካል። ስር የሰደደ ቆንጆ ፍራቸውን ለማንም ተንፍሶ አያውቅም። ብቻ ቆንጆ ሲያይ ጀርባውን ሰጥቶ ያሳልፋቸዋል፣ አሊያም መንገድ ይቀይራል። በአጋጣሚ ቆንጆ ያናገረችው እንደሆነ ደንግጦ እንደ ሐውልት ይገተራል። መልስ አይሰጥም፣ አንገቱን ይደፋል። ፍቄ ስራው የፈረቃ ስለሆነ ሁሌ ከሰዓት ሰፈሩ ነው የሚውለው። መንደሩን አያምናትም ይሉታል። ሰው ከሰዓት መሆኑን የሚያውቀው የፍቄን ጨዋታ የሚሰሙ ወጣቶች ሲኮለኮሉ ነው። መሽ ኖሮት ነው ሁላ ታሪክ የሚያውቀው እስኪባል ድረስ የማያወራው ጉድ የለውም። ግን የልቡን ሐዘን አያጋራም። በጨዋታዎቹ መሃል ሐዘኖቹን ይሸሽጋል። በአንካሳነቱ የሥራ ዕድሎችን አጥቷል። ብዙ ሰዎች ተዘባብተውበት ከሰው ዝቅ አድርገው አሳነሰው አይተውት ያውቃሉ። እሱም በአካል ጉዳተኝነቱ ቢያዝንም ሐዘኑን የሚሸሽገው በገዛ እግሩ እየቀለደ ነው። ለእኔ የተወረወረ ድንጋይ አንከስ ስል ፍሪክ ነረተው። አስቡት፣ ቀጥ ብል ኖሮ አክትሞልኝ ነበር። ወዳጄ ህይወትም ልክ እንደዚህ ናት። ልምጥ እያልክ ካልሆነ ተገትረ ሁሉን አትችሎም። እንደ ፍሪክ ትፈነከታለህ። ሁሉም ይስቃሉ። ቀልድና ቁም ነገር ማዋሃድ የተካነበት ነው።
ከቅርብ ጊዜ ወዲህ ደግሞ ከአባቷ ሱቅ የማትጠፋው አይነ ስውሯ ሳባ የፍቄ ጨዋታ ምርኮኛ ሆና ገና የፍቄን ድምፅ ስትሰማ ከአባቷ ሱቅ ወጥታ በር ላይ ትቆማለች። ታዲያ ፍቄም የሳባ አባት ሱቅ በሌሉ ጊዜ ሱቁ ስር መጥቶ መቆም ከጀመረ ሰነባበተ። የቆንጆ ሴት ፍርሃቱም አጠራጣሪ እየሆነ መጣ። ሳባ አባቷ በሌሉ ቀን ሱቅ ቁጭ ብላ ስትሸጥ ትውላለች። ለሰፈሩ አዲስ የሆነ ሰው ሳታይ እንዴት ትሸጣለች ይላል። እድሜ ለሰፈሩ ሰው ሳታይ ትሸጣለች። ቤተኛ የሆነ ሰው የወሰደውን ተናግሮ ብሩን ራሱ መንዝሮ ይሰጣታል። ያው እምነት ከማየት በላይ አይደለ። አዲስ ሰው ሲመጣ ደግሞ አንዱን መቴ ጮክ ብላ ትጣራለች። ከተፍ ብላ ያስተናግድላታል። እንዲህ እያደረገች አባቷ ከመርካቶ እስኪመጡ ትሸጣለች። በዛ ላይ ባለሟሏ ፍቄ ከጎኗ አይጠፋም። ሱቁ የፍቄ ቢሮ እስኪባል ድረስ መገኛው አድርጎታል። ብቻዋን ካያት አንከስ እያለ መጥቶ የማያባራ ጨዋታውን እያዥጎደጎደላት ጥርስ በጥርስ ያደርጋት ይቆይና የአባቷን ዕቃ የሰፈሩ በመቴዎች ተሸክሞ ሲያያቸው በይሳብዬ አባባ መጡ ብሎ ብስ ይላል። የፍቄን ሳባ ሱቅ ማዘውተር የታዘበው ፍሪክ ፍቄ ሳባን ለምን አትፈራትም አለው። ለምን ፈራታለሁ? ያው ቆንጆ ናታ። ፍቄ ዝም አለ። ነው እንደ ሌሎቹ ቆንጆች ስለማታይ ነው። አንተ ውሻ ምን አባህን ያልከው? ድንጋይ አንስቶ እያነከሰ ፍሪክን አባረረው። ስድ ነውር አይደለም እንዴ? እንዲህ ይባላል? ሳባ በወሬ የፍሪክና የፍቄን ጸብ ሰማች። ታዲያ ከጸቡ በላይ የፍቄ እንዲህ አጥብቆ ቆንጆን መፍራቱ ግር ቢላት በጨዋታ መሃል አንስታ ጠየቀችው። ፍቄ ቆንጆ ለምንድን ነው የምትፈራው? ባክሽ ቆንጆ ሴት ብሎ የለመደውን ትችት ሊሰነዘር ሲል አይ ሁሌ የምታወራው ምክንያት አይደለም ማወቅ የምፈልገው ከልብህ ንገረኝ እስኪ። ፍቄ አጥብቃ መጠየቁ አስደነገጠው። እምቢ አይላት ነገር ሳባ ሆነችበት። ንገረኛ። እንባ ተናነቀው። ዙሪያ ገባውን ገልመጥ ብሎ አየና መናገር እየከበደው ሳቢ እናቴ ቆንጆ ሴት ነበረች። ያምለኔ የሚላት እንከን አልባ ቆንጆ እናልሽ ገና እኔ አራስ እያለሁ ከውሽማዋ ጋር አጉል ስትላፋ ሰውነቴ ሳይጠነክር እግሬ ላይ ተዘበዘፈችብኝ። ይኸው በሷ ምክንያት እድሜ ዘመኔን አንካሳው ሆንኩኝ። እቺ ቅሌታም እንዷ ራስ ቤት ተሆኖ ይወሰለታል። እሱ ሳያንሳት ያ ምስኪን አባቴ ከነነውሯ ችሎ ቢያኖራት አሻፈረኝ ብላ ጥላ ከአንዱ ሀብታም ጋር ኮበለለች። አባባም ድሮም ቆንጆ ሴት በሩቁ ነው ካቀረብካት ትጫወትብሃለች፣ አትጠጋቸው ልጄ እያለ አሳደገኝ። እውነቱን ነው፣ ቆንጆ ሴት ልብ የላትም በሩቁ ነው። ድሮም ቆንጆ ሴት ብሎ ወሬውን ሊቀጥል ሲል ሽብሩ የሳባን አባት ዕቃ ተሸክሞ አጠገባቸው ተከሰተ። ፍቄ ሽንግቤልኝ ይሸከሙ ጉሊ። ኧረ ፍቄ ዛሬ ደግሞ ሆድ ብዞሻል አለውም ባያቀረሩ የፍቄን አይኖች እያየ። እኔ ፍቃዱ? አው ደግሞ ከመቼ ወዲህ ነው ከቆንጆ ሴት ጋር ማል ጀመርከው? ሽብሩ ሁሉ ነገሩ ፊት ለፊት ነው። ወሬኛ የት ሰው ላይ ይሄኝ? ይሄው ከሳቢ ጋር ነው። ሳቢና ምን ይወጣላታል? ቆንጆ አይደለችም እንዴ አንተ? ፍቄ ፊቷ ይሄን ጥያቄ መጠየቁ አስጨንቁት ክው አለ። ሳባም ፍቄን ለማሳፈር ፍቄ እኔ ቆንጆ አይደለሁም እንዴ አለችው። አይደለሽም። ምን? አንቺ ቆንጆ አይደለሽም፣ ውብ ነሽ፣ ልብ አለሽ። ቁንጅና ለመልክ ነው ለልብ አይደለም። ሰው ልቡም መልኩም ሲያምር ውብ ይሆናል፣ ግርማ ሞገስ ይኖረዋል። ሳቢና አንቺ በጣም ውብ ሴት ነሽ። ቆንጆ ብቻ ብትሆኚ እሸሽሻለሁ እንጂ እዚህ አጠገብሽ አልገኝም። ቃል በማይገልጸው ሁኔታ ውብ ነሽ። ሳቢና የሆነ የሚነዝር ስሜት ልቧ ድረስ ተሰማት። ማንም በዚህ ልክ በአደባባይ አቆልባብሷት አያውቅም። ደሞ ከፍቄ መሆኑ ደነቃት። ሽብሩ ኧረ ሎሬት ፍቄ ብሎ የሁለቱንም ስሜት ጋባ አደረገው። ፍቄ እያወራ ያለውን እስከማያውቅ ድረስ ተመስጦ ከልቡ ስለነበር ያወራው ደነገጠ። የአባቷ መምጫ እንደሆነ ገብቶት ተነስቶ ከቆመ በኋላ በለሆሳስ ሳቢና እስኪደግፊ እኔ ደግሞ መራሻለሁ ብሎ ቀልድ መሰል ቁም ነገሩን ራሱ ለራሱ አነበነበ። ነገር ግን ሹክሹክታው በስሱ ሽብሩ ጆሮ ጥልቅ ብሎ ነበር። ሽብሩ ምን ተጀመረ? ፍቄ ሽንኪቢሊ ሲል ሳቢና ቀበል አድርጋ ይሸከም ኩሊ አለችው። ሁለቱም ሳቁ።
ሳቢናም የፍቄን ሹክሹክታ በስሱ ሰምታ ስለነበረ ሽብሩ ፍቄ ሲሄድ ምንድን ነው ያለው? በደንብ አልሰማሁትም አለችው። ሽብሩ ለወሬ ማን ብሎት የፍቄን አፍ ሲከታተል ስለነበረ ወሬውን ደገመላት። ሳቢና ፈገግ አለች። ፍቄ በቆንጆ ሴት ላነከሰ እግርና ልቡ ክራንች ቢጤ ሳያገኝ አልቀረም ተብሎ ተወራ። እንዲህ ያለ ሸጋ ታሪክ እንዲደርሳችሁ ላይክ እና ፎሎ አድርጉ። ሮቤል ነኝ። ይመቻችሁ።